ስሙላንሳ ለፋና ወጊ ዝንታለም አማራ ብሎ ለቀረቡ ለወገኑ ብርሃን ሻማ የሆነው የመንገዱ ከፋች ጀግናው አስራት ነው። በታሪካችን ባለፉት ዓመታት እንዲሁ በማከሉ በማንም ጎሳ ማከል በዚህኛው የከሌ ወሸሸ ወሎዬ ምንትሴ እየተባለ የፉክቻ የታሪክ ፉክቻ የስልጣን ፉክቻ ምን ነበር? አሁን ያ ታሪክ አልፏል። ያለንበት ዘመን ሌላ ነው። ያለንበት ዘመን ዛሬ ሞላ አውሮፓ እየተባበሩ አንድ ሀገር እየሆኑ ነው። ዛሬ በመንደር ምን ማለት ነው? ዋጋ የሌለው ነው። ስለዚህ እኛ ማንም እንግዲህ መላው አማራውን ነፍጠኛውን የትም ያለውን አማራውን አብረን ማስተባበርና አብረን ለጥቅሙ መቆም አለብን። ስሙላንሳ ለፋና ወጊ ዝንታለም አማራ ብሎ ለቀረቡ ለወገኑ ብርሃን ሻማ የሆነው የመንገዱ ከፋች ጀግናው አስራት ነው። በታሪካችን ባለፉት ዓመታት እንዲሁ በማከሉ በማንም ጎሳ ማከል በዚህኛው የከሌ ወሸሸ ወሎዬ ምንትሴ እየተባለ የፉክቻ የታሪክ ፉክቻ የስልጣን ፉክቻ ምን ነበር? አሁን ያ ታሪክ አልፏል። ያለንበት ዘመን ሌላ ነው። ያለንበት ዘመን ዛሬ ሞላ አውሮፓ እየተባበሩ አንድ ሀገር እየሆኑ ነው። ዛሬ በመንደር ምን ማለት ነው? ዋጋ የሌለው ነው። ስለዚህ እኛ ማንም እንግዲህ መላው አማራውን ነፍጠኛውን የትም ያለውን አማራውን አብረን ማስተባበርና አብረን ለጥቅሙ መቆም አለብን።